ሰላም ሰላም ቤተሰብ ዛሬ ደግሞ አብረን የምናየው ባለፈው የሰራነው ፎርምን ብቻ ተጠቅመን የሰራናት ሬጂስትሬሽን ፎርም አለች። ያችን እንደዚህ ወደ አማረ እና ወደ ተስተካከለ ሬጂስትሬሽን ፎርም እንዴት ነው የምንቀይረው የሚለው ነው አብረን የምናየው። ለማስታወስ ያክል የባለፈውን ስናየው አሁን ለምሳሌ የትኛው ነው? ይሄኛው ነው የባለፈው። አሁን አያችሁታ ኤጅ ወደዚህ ገባ ያለ ነው። እንደገና ቦክሳቸው በጣም የተያያዘ ነው፣ የተጠጋጋ ነው። የሆነ በቃ በጣም የተጠጋጋነ የሚያስጨንቅ አይነት ሬጂስትሬሽን ፎርም ነው እና ይሄኛውን ደግሞ በምናይበት ሰዓት የትኛው ነው? እዚህ ጋር ይህንን በምናይበት ሰዓት አይታችሁት ከሆነ በመካከል ከቦክሶቹ ከፈርስት ኔም እና ከላስት ኔም መካከል ላይ ስፔስ አለ። የሆነ በቃ ለቀቅ ያለ ነገር ነው። ወጣ ገባ ያለ ቦክስ የለውም፣ የተስተካከለና ያማረ ነው። ይህንን ከዛኛው የተሻለውን ሬጂስትሬሽን ፎርም እንዴት ነው የምንሰራው የሚለውን አብረን እናያለን ማለት ነው። በዋነኝነት የምንጠቀመው ቲአር እና ቲዲ ነው። ቲአር ቲዲ ምን እንደሆነ ያላወቃችሁ ልጆች ከዚህ በፊት ስለ ቴብል የሰራሁት ፎርም አለ። ስለ ቲአር ቲዲ፣ ስለ ቲዲ ከዛ ደግሞ ስለ ፒኤች የሰራኋቸው ቪዲዮዎች አሉ። እነሱም ማየት ትችላላችሁ። ሁልጊዜ እንደምንጀምረው ይህንን ጽፈን ሁልጊዜ ይህ የማይቀየር ዶክተር ፒኤችቲ የሚል ላንጉጃችንን ኢንጂ ወይም እንግሊዝ አድርገን የምንጀምረው ቪድዛችንን ኢኒሻል ስኬል 1.0 ይህ መያዝ ያለበት ነው። በቃ ጥቅሙን ያለፈው ቪዲዮ ላይ ተናግሬያለሁ፣ ያንን ማየት ትችላላችሁ። ግን ሁልጊዜ መያዝ ያለበት ነገርና መጻፍ ያለበት ነገር ነው ማለት ነው። ኤችቲኤምኤል ኮዳችንን ደግሞ ሁል ጊዜ የምንጽፈው ምን ውስጥ ነው? ቦዲ ውስጥ ነው። ቦዲያችን ውስጥ በምንጽፍበት ሰዓት ዛሬ ቲአር እና ቲዲን ተጠቅመን ነው እንደዛ ፎርማላይዝ ሆነ ወይም የተስተካከለ ሬጂስትሬሽን ፎርም የምንሰራው። ቲአር ለምንድን ነው የሚጠቅመው ስንል ለሮ ነው የሚጠቅመው። ሮ ማለት ምን ለመጻፍ ነው? እንደምታዩት ፈርስት ኔም አንድ ሮ ላይ ያለው አያችሁታ። ከዛ እዚህ ጋር ስንት ኮለመኖች አሉ መሰላችሁ? ፈርስት ኔም ራሱን ችሎ ኮለመን አለ። ይሄ ቦክስ ራሱን ችሎ ሌላ ኮለመን። አንድ ሮ ላይ ሁለት ኮለመን አለ። ለላስት ኔምም አንድ ሮ ላይ ሁለት ኮለመን አለን። ለኤጅም አንድ ሮ ላይ ሁለት ኮለመን አለን ማለት ነው። እንደዚህ እያደረግን ነው የምንሰራው። የቲአር ጥቅም ምንድን ነው? ለኮለመን ነው የምንጠቀመው። የቲዲ ጥቅም ደግሞ ቲአርን የምንጠቀመው ለሮ ነው። ቲዲን ደግሞ የምንጠቀመው ለኮለመን ነው ማለት ነው። ሁልጊዜ አሁንም ፎርም ነው ክሬት የምናደርገው። ፎርም ላይ አክሽን እና ሜተድ ምን እንደሆኑም ባለፈው ስላወራሁኝ አሁን ዝም ብዬ እንደዚህ እየጻፍኩኝ ነው የማልፈው። ሶሪ። ከዛ ሜተድ ይኖረናል። ሜተዳችን ፖስት ነው የሚሆነው። ኮዳችን ምን እንዲሆን ቪዚብል እንዲሆን ሴኪውር እንዲሆን ስለምትፈልግ ማለት ነው። ከዛ እዚህ ጋር መጥቼ ፎርም ታግ እዘጋለሁ። ሁልጊዜ ምን ብያለሁ? የተከፈቱ ታጎች እዚህ ጋር የተከፈተ ታግ እዚህ ጋር ዘግቻለሁ፣ መዘጋት ስላለባቸው ማለት ነው። ከዛ ቴብል ታግ ለምን መሰላችሁ ክሬት የምናደርገው? አሁን ቲአር እና ቲዲ ለመጠቀም ግዴታ ቴብል ታግ ያስፈልጋል። ምክንያቱም ቲአር ቲዲ ምን ስለሆኑ ቴብል ስለሆኑ ማለት ነው። ኦኬ እዚህ ጋር መተን ስናያት አውጥፑቷን ምን ብያችኋለሁ? ኤፍኔም አንድ ሮ ላይ ነው የተቀመጠው። ግን ኤፍኔም ራሱን ችሎ አንድ ኮለመን ነው። እችኛይቱ ቦክስ ደግሞ የምታዩት ራሷን ችላ አንድ ኮለመን ነው ብያለሁ። ይሄ ምን ማለት እንደሆነ አብረን ሁልጊዜ ቲአር ክሬት እናደርጋለን። አንድ ሮ ላይ ነው የተቀመጡት። አስታውሱ ምንና ምን? እቺ ኤፍኔም እና እቺ ቴብል አንድ ሮ ላይ ነው የተቀመጡት፣ ግን ሁለት ኮለመን ናቸው። አንድ ሮ ላይ የተቀመጡ ሁለት ኮለመኖች ናቸው። ኦኬ ቲአር ታግ ከፈትኩኝ። ከዛ ከቲአር ቀጥሎ ሮ ከፈትኩኝ። ሮይን እዚህ ጋር ዘጋሁኝ እዚሁ ጋር። ከዛ በሮዋችን መካከል መተን ኤፍኔም ምንድን ነው ብያለሁ? ኮለመን። ኮለመን ለማስገባት ምንድን ነው የምንጠቀመው? ቲዲ ነው የምንጠቀመው። ቲዲን እንደዚህ አድርጌ ክሬት አደርጋለሁ። ከዛ ቲዲ ላይ ምን እላለሁ? ኤፍኔም እላለሁ። ኤፍኔም እዚህ ጋር ምን ብያለሁ? ኤፍኔም ለብቻዋ ምንድናት? አንድ ኮለመን ናት። የኤፍኔምን ኮለመን ጨረስን ማለት ነው። የኤፍኔምን ኮለመን ስንጨርስ ቲዲን ዘጋ እንደምታዩት። እሺ ከዛ እችኛይቱ ቦክስ ደግሞ ራሷን ችላ ሌላ ኮለመን ናት ብያለሁ ማለት ነው። እቺ ኮለመን ከሆነች ምን ያስፈልጋታል? ራሷ ቲዲ ያስፈልጋታል። እዚህ አሁን ቦክስ ምናምን ብለን አንጽፍም። ቦክስ ማለት ምንድነው? ባጭሩ ኢንፑት ታይፕ ነው። ቦክሳችን ላይ ወስደን ምንድነው የምናስገባው? ኢንፑት ታይፕ ነው የምናስገባው። ለምሳሌ ኔም አስገቡ ከሆነ የሚለው ፈርስት ኔም ነው የምናስገባው። ስለዚህ ኢንፑት ታይፕ ማለት ነው ቦክስ ማለት። ቲዲ ከፈትኩኝ። ቲዲን ዩዝቹ ጋር ለዚህ የተከፈቱ ታጎች መዘጋት ስላለባቸው ከዛ እዚህ መሀል ላይ ይመጣሉ። ከተከፈተው ቲዲ ቀጥሉ ማለት ነው። ከዛ ሌዛን ብዬ ኢንፑት እላለሁ።
ባለፈውም ብለናል። የኢፍ ኔም ኢንፑት ታይፓችን ምንድን ነው? ብዙ አይነት ኢንፑት ታይፖች አሉ። ቴክስት፣ ራዲዮ፣ ኢሜይል ምናምን ብዙ አይነት ይኖራሉ። ለዚህ የምንጠቀመው ቴክስት ነው የምናስገባው ቴክስት ስለሆነ ኔም። የኔም ጥቅምም ለቫሊዴሽን ነው የሚጠቅመው ብያለሁኝ። ያንን ያለፈው ቪዲዮ ላይ ማየት ትችላላችሁ። ቫሊዴሽን ማለት ምን ማለት ነው? ለምሳሌ ቴክስት ፈርስት ኔም ላይ ቴክስት የሚገባው ሆኖ እኛ ነንበር አስገብተን ሬጂስተር ስንለው መቀበል የለበትም። ምክንያቱም ኔም ማስገቢያ ቦታ ላይ ነንበር መግባት ስለሌለበት ማለት ነው። ያንን ቫሊዴሽን ጃቫስክሪፕትንም ሊሆን ይችላል፣ ፒኤችፒንም ሌላም ኮዲንጎችን ተጠቅመን ቫሊዴሽን ልንሰራ እንችላለን። ኮል አድርገን የምንሰራት እቺን ኔም ስለሆነች እቺን ኔም የምታስፈልገው ማለት ነው። ከዛ ፕሌስ ሆልደርንም ባለፈው አሳይቻለሁ። ፕሌስ ሆልደር ያንን ቪዲዮ ማየት ትችላላችሁ ተመልሳችሁ። ለምሳሌ ኢንተር ልብል ፈርስት ፕሌስ ሆልደራችን ይሄ ነው ማለት ነው። ኦኬ የፕሌስ ሆልደር ጥቅም እሺ፣ አሁን ሪፍሬሽ ያደረግናት ኒዳች የቅድሞ አውቶቡስ እንደምትዋት ሪፍሬሽ አድርጓል። እሺ ፈርስት ኔም የምትል መጣች። አንድ ኮለመን ፈርስት ኔም፣ ቦክሳችን ሌላ ኮለመን። የፕሌስ ሆልደር ጥቅም ምን መሰላችሁ? ኢንተር ፈርስት ኔም የሚላል እዚህ ጋር ልክ ስሜን መጻፍ ስጀምር ይጠፋል። ልክ ባዶ ሲሆን ቦክሳችን ደግሞ ኢንተር ፈርስት ኔም ብሎ ይመጣል። ይሄ ልክ እንደ ባክግራውንድ ጋይድ እንደማለት ነው። የሆነ ሰው መጥቶ አሁን ኤፍ ኔም የሚለው ካልገባው ፈርስት ኔም ማስገቢያ ነው ብለን የሆነ እንደ መምራት ወይም መንገድ እንደ ማሳየት ማለት ነው። ለዛ ነው የሚጠቅመን ፕሌስ ሆልደር። ልክ እንደ ባክግራውንድ ነገር ደብዘዝ ተብሎ ነው የሚጻፈው። ልክ ኔማችንን ስንጽፍ ይጠፋል። ቦክሳችን ባዶ ደግሞ ሆነ ሰዎችን ጋይድ ለማድረግ ይጠቅመናል ማለት ነው። ኦኬ ሰዎች ጨረስን። ባለፈው ብሬክ እየተጠቀምን ነበር አይደለ? እዚህ ጋር ለምን ብሬክ አንጠቀምም? እሺ ብሬክ ሳንጠቀም እንስራው። እሺ አሁን አንድ ኮለመን ጨረስን። እዚህ ጋር መተን የኤፍ ኔም ኮለመን ጨረስናት። አይሚን ሮ ጨረስናት ማለት ነው። ኤፍ ኔም አንድ ኮለመን ጨረስን። ለቦክሳችን ሌላ ኮለመን ሁለት ኮለመን ተጠቀም። ይሄ ሁለቱ አንድ ሮ ላይ ነው የተቀመጠው። ለላስት ኔም ሌላ ሮ ነው ክሬት የምናደርገው ማለት ነው። ለላስት ኔማችን ሌላ ሮ ነው ክሬት የምናደርገው። ቲአር እንላለን። ቲአር ከዛ መልሰን እዛችሁ ጋር እንዘጋታለን። ቲአራችን ያችሁ ዘጋናት። ምን ሮ ከፈትን ሮ ዘጋን ማለት ነው። ለኤፍ ኔም አሁን ልክ አንድ ኮለመን እንደተጠቀምነው ለላስት ኔምም ሌላ ኮለመን ያስፈልገናል። ቲዲ እንላለን። ከዛ ቲዲያችንን እዚሁ ጋር እንዘጋለን እንዳንረሳው። ከዛ መተን በተከፈተው ቲዲ መካከል ምን እንጽፋለን? ላስት ኔም። ለላስት ኔም ምን ሰጠን? አንድ ኮለመን ሰጠን። ከዛ ለቦክሳችን ደግሞ ሌላ ኮለመን ልንሰጥ ነው ማለት ነው። እዚሽ ጋር ከተዘጋጁ ቲዲ ቀጥሎ መጣና ሌላ ቲዲ ክሬት አደርጋለሁ። ከዛ አሁንም ያችን ቲዲ ይዘጋታለሁ። ሁሉ ጊዜ የተከፈቱ ታጎች መዘጋት አለባቸው እንዳትረሱ። ኦኬ ከዛ ዲዛም ኢንፑት ታይፕ ብላሉ። ኢንፑት ታይፕ የላስት ኔም ኢንፑት ታይፓችን ምንድነው የምናስገባው ወይም ሰዎቹ የሚያስገቡት ቴክስት ነው። ቴክስት እንላለን። ኔማችንን የፈለግነውን መጻፍ እንችላለን ብያለሁ። ከፈለግን ኤል ኔም ማለት እንችላለን። ከዛ እሺ እዚህ ጋር ቫልዩንም ዛሬ ደግሜ ላሳያችሁ። ባለፈው ማሳይቻለሁ። ቫልዩ ላይ ለምሳሌ ፍቅር ብዬ ልጻፍ። ቫልዩአችንን ጨረስን። ከዛ ግሬተር ዛን አለ። እዚህ ጋር ለምንድን ነው ቀይ ያመጣብኝ መሰላችሁ? አያችሁታ? ቀይ ሲያመጣ ገና ራን ሳናደርገው ራን ብናደርገው ደግሞ አይሰራም። ሁልጊዜ ኢንፑት ታይፕ በሌዛን እና በግሬተር ዛን መካከል ነው የሚጻፈው ቦክሳችን ማለት ነው። እና እዚህ ጋር ሌዛን ስለከፈትኩኝ ያት እዚች ጋር እቺ ሌዛን ልክ እንደጨረስኩኝ ከተዘጋው ኮለመን ከሚዘጋው ኮለመን በፊት እቺ መዘጋት አለባት። ለዛ ነው ማለት ነው። ኦኬ መሽ ሪፍሬሽ አድርጎ አያችሁታ። እዚህ ጋር ምን ብሎ መጣ? ፈርስት ኔም ኢንተር ፈርስት ኔም ብሎ ጋይድ አደረገኝ። የቫልዩ ልዩነት ግን እንደ ቫልዩ ነው ወስዶ የሚያስቀምጥ እንጂ እንደዚህኛው ልክ እዚህኛው ጋር አሁን ልክ እንደዚህ ስትነኩት ምንም አይነት ቫልዩ የለም ወይም የተቀመጠ ስም የለም። ልክ መጽሐፍ ስትጀምሩ ይጠፋል፣ ኔማችሁን ስታጠፉት ይቀመጣል። ቫልዩ ግን ማለት መጽሐፍ ከፈለጋችሁ አጥፍታችሁ ነው የምትጽፉት። ቫልዩ ላይ ስንመጣ ፍቅር የሚለው ለምሳሌ አቤል ማለት ይችላል አጥፍቼ ማለት ነው። ዝም ብዬ ባዶ አድርጌ አሁን ለምሳሌ እዚህ ጋር ባደረገው ፍቅር የሚለው ተመልሶ ልክ እንደ ቫልዩ ነው የሚቀመጠው እና መጽሐፍ ስትፈልጉ አጥፍታችሁ ነው የምትጽፉት ማለት ነው። ቫልዩ እና ፕሌስ ኦርደር ልዩነቱ ይሄ ነው። መጠቀም አለመጠቀም ትችላላችሁ። ወደ ኮዳችን እንሂድ እና እዚህ ጋር ምን ላሳያችሁ ፈልጌ ነው።
ብሬክን አልተጠቀምንም፣ ግን ኒው ላይን ላይ ነው የጀመረው። ለምን ይመስላችኋል ኒው ላይን ላይ የጀመረው? አሁን ባለፈው ስንሰራ ፎርምን ብሬክን ካልተጠቀምን ይሄ ኤለኒም እዚህ ጋር መጥቶ ይቀመጣል። ጎን ለጎን እየተደረደሩ ነው እስከ መጨረሻ ሊሄዱ የሚችሉት ሁሉም ቦክሶች ማለት ነው። ሶ ለምንድነው ኒው ላይን ላይ የጀመረው ስንል ቴብል ላይ እዚህ ጋር ምን ብለናል? እንደዚህ የሆነበት ምክንያት እችን ቲአር እዚህ ጋር ከፈትኳት አይደለ? ከዛ እችን ቲአር የዘጋኋት እዚህ ጋር መጥቼ ነው እዚህ ጋር ዘጋኋት። ምን ማለት ነው? አንድ ሮ ከፈትኩኝ፣ አንድ ሮ ዘጋው። እችን ቲአር እዚህ ጋር ስለዘጋኋት ሌላ ሮ ክሬት ሳደርግ ኒው ላይ ነው ሊጀምር የሚችለው ማለት ነው። ለዛ ነው ብሬክን ባንጠቀምም ኒው ላይ ሊጀምር የቻለበት በዚህ ምክንያት ነው ማለት ነው። ለምን ቅድም እዚህ ጋር አሁን ፈርስት ኔም እና ይሄ ቦክስ አንድ ላይ ነው የሚቀመጡት ወይም አንድ ሮ ላይ ነው የሚቀመጡት ብያለሁ። ልክ የዚህን ቲአር ልክ እንደዘጋሁት ሌላ ቲአር ክሬት ሳደርግ ወይም ሌላ ቲአር ታግ ስከፍት መጥቶ ሊቀመጥልኝ የሚችለው ኒው ላይ ነው። ለዛ ነው ኒው ላይ እየተቀመጠ የሚለውን እንይዛለን። ኦኬ ከዛ ከዚህ ቀጥሎ አሁን መተን ሌላ ቲአር ክሬት እናደርጋለን። ቲአር ብለን አሁን ቲዲ ለማን ለኤጅ አንድ ኮለምን ሰጥተን ዘጋን ቲዲያችን እዚህ ጋር እንደምታዩት። ኦኬ ከዛ ቲዲ ክሬት አደረግኩኝ። ኢንፑት ታይፕ ልበል። የኤጅ ኢንፑት ታይፕ ምንድነው? ነምበር። ኦኬ ከዛ ኔም ኤጅ ልበለው። ቫልዩም ምንም መስጠት አይጠበቅብኝም። እችን ግሬተር ዛን ዘጋው የኢንፑት ታይፕ። እሺ አሁን ምንድን ያልዘጋሁት አንድ ነገር ትቀራለች። እችን ኮለመን አልዘጋኋትም። የዚህኛውን ኮለመን የዚህኛውን ቲዲ እዚህ ጋር ከፈትኩኝ፣ እዚህ ጋር ዘግቼዋለሁ። የዚህን ቲዲ ከፍቼዋለሁ፣ አልዘጋም። ይህንን ኮለምን እዘጋለሁ ማለት ነው። እሺ ከዛ አሁንም አንድ ያልዘጋሁት ነገር አለ። ምንድን ያልዘጋሁት መሰላችሁ? ሮይን አልዘጋሁትም። አያችሁት? አሁን ሌላ ነገር ዝም ብዬ በጽፍ በዛው ሮ ነው እየቀጠለ የሚሄዱ እንጂ ኒው ላይ እንዲጀምር አያደርገውም። ለምን? ሮይን ስላልዘጋሁት ማለት ነው። ሮይን እዘጋለሁ። እሺ ሽነራንን አርግና እንያት። አያችኋ? ኤጂ ደግሞ ኒው ላይ መጥቶ ተቀመጠ። ነምበር ስላለው ኢንፑት ታይፑን ኒውዚላንዱ መጀመሪያ እና መቀመጫ ሁሉ አስቀምጦልናል። ኢንፑት ታይፑን ምን ስላለው? ነምበር ስላለው የኤጂን ማለት ነው። እሺ አሁንም ቲአር እንክፈት። ሮ ከፈትን ለማን? ከዛ አንድ ቲዲ ኮለመን ከፈትን ለማን? ለኢሜይል። ቲዲያችንን እንዘጋለን። እሺ ቲዲያችንን ዘጋን። አሁን ለቦክሳችን ሌላ ኮለመን ያስፈልገናል። ሌላ ኮለመን ቲዲ ከፈትን። ለኢንፑት ታይፕ ለኤግዛም ብለን ነው የምንጀምረው። ኢንፑት ታይፕ። የኢሜይል ኢንፑት ታይፕ ምንድነው? ራሱ ኢሜይል ነው። ምክንያቱም ኢሜይል አትን ማካተት አለበት፣ ዶት ኮም ማለት አለበት ምናምን። እነዚህ ነምበሮች ምናምን ስለሚያካትት ለቫሊዴሽን ስለሚያስፈልግና ስለሚጠቅም ኢንፑት ታይፓችን ኢሜይል ነው ያለበት ማለት ነው። ኢሜይል። እሺ ኔም በኋላ ለቫሊዴሽን ነው የሚጠቅመን ብዬ ተናግሬያለሁኝ። ኦኬ ሶሪ ኔማችን ፈለግን ይህም ነገር የፈለግነውን ነገር መጻፍ እንችላለን። በኋላ ግን ኮል ስናደርግ እዚህ ጋር ኔም ጋር የጻፍናት ራሷን ወርድ ነው ኮል የምናደርጋት። ኦኬ ፕሌስ ሆልደርሽን እንጠቅም። ፕሌስ ሆልደር ጋይደን አድርጎ ሰውዬው ምን ማስገባት እንዳለበት ለምሳሌ ኤቢሲ ብለህ ስምህን አስገብተህ @gmail.com ብለህ አስገባል ማለት ነው። በዳብል ኮት ውስጥ ነው የምናስገባው። መረሳት የሌለበት ኔም ምናምን ኢንፑት ታይፕ ስንል ሁልጊዜ በዳብል ኮት ውስጥ ነው የሚጻፈው። በሲንግል ኮትም አይደለም በዳብል ኮት ነው የሚጻፈው። ኦኬ ከዛ ግሬተር ዛን ዘጋው የየትኛይቱን የኢንፑት ታይፕዋን። ከዛ አሁን ያልዘጋሁት ሁለት ነገር ይቀረኛል። አንደኛው ምንድነው? ቲዲያችንን አልዘጋሁትም። የቦክሱን የኮለመናችንን አልዘጋሁትም። ኮለመንን ዘጋው። ከዛ አሮይን አልዘጋሁም። አሮይን እዘጋለሁ። ለመዝጋት ምንድነው? እቺን ስላሽ ነው የምንጠቀመው። እቺን ስላሽ ነው የምንጠቀመው ለመዝጋት። እቺን ማወቅ አለባችሁ። እቺን ስላሽ እየተጠቀምን ነው የምንዘጋው። ኦኬ ፎርዋርድ ስላሽ ባክዋርድ ስላሽ ብቻ ተምታታብኛለች። እቺን ስላሽ እንደምንጠቀም ብቻ ያዙ። እሺ ይሄንን አልኩኝ። ከዛ ምን ጄንደር ቀረኝ። ጄንደር ኮለመን ልዝጋ። የጄንደርን ኮለመን ከዛ ሌላ ኮለመን ከፍታለሁ ቲዲ። ኦኬ እሺ ከዛ ለምንድነው ቲዲ የከፈትኩት? ለቦክሳችን። ቦክሳችን ደግሞ ምንድነው? ኢንፑት ታይፕ ነው። ኢንፑት እላለሁ። ኢንፑት ታይፕ ሊጻፍ ሲል ሌዛን ተብሎ ነው የሚጀምረው። ልክ እንደጨረስን ግሬተር ዛንን እንዘጋለን ብያለሁ። ኦኬ ጄንደር ኢንፑት ታይፓችን ምንድነው? ራዲዮ። ራዲዮ ለምን ሆነ ስንል ጄንደር የምንጽፈው ነገር አይደለም። እንደ ቴክስት እንደ ነምበር የምንጽፈው ነገር አይደለም። ወይ ሜል ወይ ፊሜል ነው ሊሆን የሚችለው። ይሄ ደግሞ ሰሌክት የሚደረግ ነገር ነው ማለት ነው። የሚመዘገበው ሰው ወይም ሬጂስተር የሚያደርገው ሰው ወይም ሜል ብሎ ሰሌክት ያደርጋል ወይም ፊሜል ብሎ ሰሌክት ያደርጋል። ለዛ ነው የሚጠቅመን ማለት ነው። ራዲዮ አልኩኝ።
ከዛ ኔማችን ጂኤን እንበሉ ለምሳሌ። ከዛ ቫሊዩ ቫሊዩ ከዛ ቫሊዩዋችን ሜል ብዬ ግሬተር ዛን አልኩ። ግሬተር ዛን ብዬ ይህምን አስቀመጥኩችን ብቻ። አሁን ከቻልን እስኪ ሪፍሬሽ እናድርጋል። ሪፍሬሽ አያቸው ጄንደር አለ። ከዛ ሜል ምንድነው ራዲዮ ያደረግንበት ምክንያት ስንል ልክ እንደዚህ ሰሌክት እንዲደረግ ነው ማለት ነው። ልክ እንደዚህ ሰሌክት ሲሆን ያቺ ሰርክሏ ቦልድ ትሆናለች። አሁን ምን ይቀረናል? የፊሜል ይቀረናል ማለት ነው። ኦኬ ፊሜል። ከዛ አሁንም እዚሁ ጋር ሌዛምቢ ኢንፑት ታይፕ እላለሁ። ኢንፑት ታይፓችን ምንድን ነው? ራዲዮ ደግመን ነው የምናስገባው። ራዲዮ ኔማችንን መመሳሰል አለበት አንድ አይነት፣ ምክንያቱም በጄንደር ውስጥ ናቸው ሁለቱም ያሉት። ኔማችንን ጂኤን መሆን አለበት። ኦኬ ከዛ ቫሊዩ የቀደሙ ሜል ስለሆነ ይሄኛው ምን ይሆናል? ፊሜል ይሆናል ቫሊዩዋችን ማለት ነው። ከዛ ግሬተር ዛን ኢንፑት እዚህ ጋር ዘጋለሁ። ከዛ ቲዲ አልዘጋሁም እስካሁን፣ ቲዲ ይዘጋሉ። ኮለመኔን ቲዲ ይዘጋሉ። ከዛ ቲአር ነው የማንጽባውን ቲአር እንዘጋለን። እሺ ኦኬ ሶሪ አሁን ኤፍ የምትለው አልመጣችም። ለምን መሰላችሁ? እዚሽ ጋር ግሬተር ዛን ካልኩ በኋላ ኤፍ የምትለው ቫሊዩ ከጎን እንድትቀመጥ ኤፍ የምትል ዝም ብዬ ኤፍ ብዬ መጻፍ ብቻ ነው የሚጠበቅብኝ። ኤፍ ብዬ አያችሁ፣ አሁን ከጎን ትቀመጣለች ማለት ነው። ከጎን እንድትቀመጥ ኦኬ። አሁን ማየት ያለባችሁ ነገር ልክ እዚህ ጋር አንድ ቲዲ ከፍቼ ዘጋው። ለጄንደር አንድ ሮ ሰጠሁት ማለት ነው። አንድ ሮ ሰጠሁት ግን እስካሁን ስንት ሮ ነው እየሰራ? ይሄ ኮለመን ነው እየሰራን የመጣ ነው። ለኢፍኔም አንድ ኮለመን፣ ለቦክሱ አንድ ኮለመን። እዚህ አሁን ለጄንደር አንድ ኮለመን ሰጠሁት፣ ለሜል እና ለፊሜል ደግሞ ሌላ ኮለመን፣ ሁለት ኮለመን ነው አሁን የሰጠሁት። ሶስት ማድረግ እችላለሁ። ሶስት እንዴት ነው የምናደርገው ካል እዚህ ጋር የተከፈተችው ቲዲ አለቻ። ልክ እዚህ ጋር እንደጨረስኩኝ መጥቼ እቺን ቲዲ ዘጋታለሁ። እዚህ ጋር ዘጋታለሁ። ከዛ ለዚህኛው ኢንፑት ታይፕ ሌላ ቲዲ ክሬት አደርግለታለሁ። ከዛ የዚህን ቲዲ ደግሞ እዚህ ጋር ዘግቼዋለሁ ማለት ነው። ልዩነቱ ምን እንደሆነ በደንብ ተመልከቱ። ሪፍሬሽ ሳደርግ አያችሁ እንዴት እንዳራራቀው ሜልና ፊሜሉ። እንደዚህ በጣም ከሚራራቅ ደግሞ ትንሽ ጠጋ ቢል ስለሚሻል እቺን ቲዲ እናጥፋት፣ እችኛይቱንም እንደዚህ አድርገን እናጥፋት ማለት ነው። አሁን ሪፍሬሽ ስናደርገው ቢያንስ ትንሽ የተቀራረበ ነገር። እቺ ሊዛኗ ለምንድን ነው የገባችብን? አንድ ሊዛን እዚህ ጋር ስለተው እነዚህ ሪፍሬሽ አድርገን መጠቀም እንችላለን። ከዛው ምን ቀረ? ሬጂስትሬሽን በተኑ ቀረ። በተን ሬጂስተር እና ካንሰል የሚለው በተን ቀረን ማለት ነው። ያንን በተን ስንሰራ እንመጣለን ቲአር። ከዛ ለሬጂስተር አሁን ምንድነው አንድ በተን ስከፍት አንድ ኮለመን እሰጠዋለሁ፣ ለካንሰል ደግሞ ሌላ ኮለመን፣ ሁለት ኮለመን ነው የምሰራው በአንድ ሮ ውስጥ ማለት ነው። ኦኬ ቲዲ ይላለሁኝ። ከዛ ኢንፑት ታይፕ ቀጥታ ኢንፑት ታይፕ አጎን እንዲጻፍልን አንፈልግም። ቦክሷ ውስጥ ነው እንዲጻፍ የፈለግን። አሁን እዚህ ጋር ለምንድን ነው ፊሜል ምናምን ብለን ኢንፑት ታይፕ የጻፍነው? ፊሜል ይሄ አይሚን ኤፍኔም ያለው ከጎን ኤፍኔም ብሎ እንዲጻፍ ስለፈለግን ነው። እዚህ ጋር ግን ከጎን ሬጂስተር ብሎ እንዲጻፍ አንፈልግም። ቦክሷ ውስጥ አራት ማዕዘኗ ውስጥ ነው ሬጂስተር የሚለው ወርድ እንዲጻፍ የፈለግነው ማለት ነው። ለዛ ነው ቀጥታ ኢንፑት ታይፕ ያለው። ከዛ ሬጂስተር ነው አይሚን ሰብሚት ይህንን ነገር ባለፈው ተናግሯለሁ። ቦዳችን ሊረዳ የሚችለው ሰብሚት የሚለውን ወርድ ነው። ሬጂስተር ብንል እዚህ ጋር ሊረዳልን አይችልም። ግን ኔም እና ቫሊዩ ላይ ግን ሬጂስተር ማጠቀም እንችላለን ያለው። ሬጂስተር ቫሊዩዋችን ሬጂስተር እንደዚህ አድርጌ ይዘጋለሁ። ጨረስኩኝ። እሺ ከዛ አሁንም እዚህ ጋር ሌዛም ብዬ ሊድ ምንም አንድ እንትን ላይ ማለት ነው። አንድ ምንድን የሚባለው አንድ ኮለመን ላይ ላድርጎሽ። ልክ እንደ ሜል እና ፊሜል በኋላ ላይ ለሁለት ኮለመን ላይ አድርገን እንሞክረዋለን። የትኛው እንደሚያምር እናንተ ትወስናላችሁ። ኢንፑት ታይፕ የኢንፑት ታይፓችን ሪሴትን ነው የሚረዳው ብያለሁ ባለፈው። ሪሴት የሚል ስጻፍ ተሳስቻለሁ። ሪሴት ስጽፍ ተሳስቻለሁ። ሪሴት አልኩኝ። ኦኬ ሪሴት እያለሁ ከዛስ ኔማችን የፈለግነው ማለት እንችላለን። ካንሰል ቫሊዩ ካንሰል። ኦኬ ከዛ እችን ግሬተር ዛን ዘጋለሁ። ኢንፑት ታይፒንግ ኤግዛምፕል ኮለመን ዘጋለሁ፣ ሮይን ዘጋለሁ። እሺ
እዚህ ጋር ማስታወስ ያለባችሁ ኢንፑት ታይፓችን ላይ ካንስል ብለን ብንጽፍ ኮዳችን ሊረዳልን አይችልም። የሚረዳው ለሬጅስትሬሽን በተኑ የሚረዳው ሰብሚትን ነው። ካንስል ደግሞ የሚረዳልን ሪሴት የሚለውን ወርድ። ግን ኔምና ቫሊዩ ላይ የፈለጋችሁትን ነገር መጻፍ ትችላላችሁ። ከዛ ሪፍሬሽ እናደርጋለን። እሺ እንደዚህ አይነት ነገር መጣለ። ሬጅስተር የሚል መጣ፣ ካንስል የሚል መጣ። ግን እዚህ ጋር ለምንድን ነው ስፔስ ያመጣው? ኮዳችን ላይ የሆነ ኢረር አለ ማለት ነው። ኮዳችን ላይ የሆነ ወይ ያልተዘጋ ነገር አለ ወይ የሆነ ነገር አለ TRTD ኢንፑት ታይፕ ሰብሚት ኔም ከዛ ኢንፑት ታይፕ ምናምን አልኩኝ። እሺ ዘጋሁ። ኦኬ ቆይ ለምን እንዳመጣ እንየው። እዚህ ጋር በጣም ስፔስ ተፈጠረ። እሺ ይህን እንዴት እንደምናጠፋ እናያለን። ከዛ ሬጂስተር እና ካንስል የሚለው ደግሞ በጣም አንድ ላይ ተጠጋጉ አይደለ? ይህንን ለማጥፋት የተለያየ ኮለምን ለማድረግ ነው ሁለቱ። እዚሽ ጋር መጥቼ ቲዲ እንዘጋለሁ። ከዛ እዚሽ ጋር መጥቼ ሌላ ቲዲ ከፍታለሁ፣ ሌላ ኮለምን ማለት ነው። አሁን ሪፍሬሽ እናደርገው። አያችሁታ? ይሄኛውን ሁሉ አስተካከለልኝ በመካከል ያለው ጋር። ከዛ እዚህ ጋር ደግሞ በጣም ተጠጋግተው ነበር፣ ስፔስ ሰጣቸው ማለት ነው። ከዛ ሬጂስተሩን ወደ ግራ ተጠግቷል። ወደ መሀል እንዲመጣ ከፈለግን ምንድነው የምናደርገው ስንል ኮለምን ከፍተን መዝጋት ነው። የት ጋር ነው አንድ ኮለምን የምንከፍተው ስትሉ እዚች ጋር መጣው። አሁን ለምሳሌ ከቲአር ቀጥሎ ቲዲ ከፈትኩ፣ ሌላ ቲዲ ከፈትኩኝ፣ ምንም ነገር አልጽፍበትም ውስጡ ላይ ብቻ ስፔስ እንዲሰጥልኝ ስለፈለግኩኝ ቲዲ መዝጋት ይችላሉ። ዝም ብዬ ምንም ነገር ሳልጽፍ እዚህ ላይ ምንም አይነት ነገር ሳልጽፍ ኮለምን ከፈትኩ፣ ኮለምን ዘጋሁ። አሁን ሪፍሬሽ ስናደርገው ለውጡን እዩት። አያችሁታ? ሬጂስተር ነው ወደዚህ ያመጣው ጥግ ላይ ከነበረው ይሄኛውን መካከል ላይ ስፔስ ሰጠው ምናምን። ከዛኛው ይሄኛው የተሻለ ይመስለኛል ታስቡ። የትኛው ይሻላል የሚለውን እናንተ ወስኑ። እንደ ቅድሙ ማድረግ ትችላላችሁ፣ እንዳሁኑ ማድረግ ትችላላችሁ። የዛሬው ክላሳችን ይህን ይመስላል። ያልገባችሁ ነገር ካለ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ፣ አነበዋለሁኝ። ቻናላችን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን።